الشيخ عبد الله الهرري رحمة الله عليه لا شك عالمي هنا عالم ناتشو عالمي سيبال يعني منشأتشو كهرر بيهونم كحبشا بيوتهم نقرقن تأثيراتشو عالم لا يهونو تلك عالم ناتشو ودا حبشا يمدبت قد أميلي يعني في آخر عمره كموتاتشو من الباتم 5 ዓመት ወይም እንደዛም ማይሞላ ጊዜ አካባቢ ሲቀር ነበር የመጡት እና የመጡ ጊዜ ሙፍቲ ሊዘይሯቸው ነበር። ሙፍቲ ብቻ ሳይሆኑ ሐጂ ዑመር ሙፍቲ ብቻ ሳይሆኑ ሌሎችም እነ ሙፍቲ አብዱል ቃድር በጣም ትልቅ በዕልም ትልቅ ደረጃ የነበራቸው ሌሎችም የሐበሻ ዓሊም የተባለ ትልቅ ዑለማዎች እሳቸው ያረፉበት ቦታ አዲስ አበባ ላይ ሄደው በሐረርም ሐረር ላይም ድሬዳዋ ላይም ወደዛም ሲሄዱ እዛ የነበሩ ትልቅ ዑለማዎች ነበሩ መጥተው ሼኽን ረሂመሁላህ ሚዘይሩ የነበሩት ሼኽ አብዱላህ ረሂመሁላህ በነበራቸው ሹህራ በኪታቦቻቸው በዕልማቸው ነው ትውውቅ የነበረው። ሼኻችን በሐያት እያሉ ወደዚህ ሀገር ወደ ሐበሻ ሲመጡ ዑለሞች ሲዘይሯቸው ሙፍቲም አብረው ሄደው ዘይሯቸው ነበር። እንዳየነው ሼኽ አብዱላህ ደርስ ሰጥተው ያው ዓሊም ሲቀመጥ ከዑለማዎች ጋር የሚስማማ ነገር ይሰጣሉ። ሼኽ ተሕዚር እንዲያደርጉ ሰውን እንዲያስጠነቅቁ ስጋት አለ በዐቂዳ ጉዳይ ላይ ከባድ ስጋት አለ ይህንን ስጋት እንዲከላከሉ ያኔ ዓላማ አዝኩር ተማመን በደንብ በማስታወሰው ሐታ እነዚህ ሰዎች መሳጅዶች ውስጥ በሚረብሹን ሰዓት ሐጂ ዑመር ያኔ የአዲስ አበባ መጅሊስ ሊቀመንበር ነበሩ። ሄደን ሸክዋ የምናቀርበው ለእሳቸው ነበር አስታውሳለሁ። ገርጂ መስጂድ ላይ ዛሬ 20 ዓመት 22 ዓመት አካባቢ ኢብኑ አባስ መስጂድ ላይ እንደዚሁ ትርምስ ነበር። እነዛ የዋሃቢያ እምነት ተከታዮች ትንሽ ኃይል ያበጁበት ጊዜ ነበርና ያኔ መተን ለኮሚቴ መተን ሸክዋ የምናቀርብ የነበረው ለና ሐጂ ዑመር ነበር። እሳቸው አዲስ አበባ መጅሊስ የነበሩ የተክለ ሃይማኖት አካባቢ ነበረ ቢሮ ያን ጊዜ አዲሱ ቦታ ሳይሰጥ ማለት ነውና ያኔ በጣም ተከፍተው ሰምተውን ሱብሃንአላህ በሚያሳዝን መልኩ ግን እዛው የተደበቁ ደግሞ እነሱን ማዕሉማት የሚያቀበሉ ሰዎች ነበሩ። ሙፍቲ አያውቋቸውም። ሙፍቲ አጠገብ ሆነው በጸሐፊነት ደረጃ ሆነው እንኳን ይህን ነገር የሚሰሩ ሰዎች ነበሩ። እኛ የሰጠናቸው ማዕሉማት በዛ በኩል ሾልኮ እነዛም ከኛ ጋር እንደ አዛኝ መስለው ተካፍለው ቀድሞ ማዕሉማት ይሰጧቸው ነበርና ያኔ ሙፍቲ በጠንካራ አቋም በነበሩበት ሰዓት ኃይለኛ አቋም ላይ ያኔ ወሃቢያ ላይ ወይም ደግሞ ራሱ ሰለፊያ ብሎ የሚጠራው ላይ ቁርጥ ያለ አቋም የነበራቸው ጊዜ ላይ ነበሩ። ምንም ማያደራድርና ከሼኽ አብዱላህ ጋር ተያይዘው ሼኽ አብዱላህ ሊሸኟቸው የወጡት ሼኽ አብዱላህ በእድሜ ትልቅ ናቸው። ከሙፍቲ ምናልባት 30 ዓመት ሊበልጧቸው ይችላሉ በእድሜ እና ተነስተው እስከ በር ድረስ ሸኝተዋቸው ተሰናብተዋቸው ነው የገቡትና በነገራችን ላይ አንዳንድ በሽታዎችን ለማጥራት በዚሁ ከጊዜም በኋላ ሐጂ ዑመር ሙፍቲ አንዳንድ ኢህቲፋሎች ላይ ስለ ሼኻችን የተናገሩት ነገር አለ። ብዙ ሰው መተው ይጠይቋቸው እንደነበረ ስለ ሼኻችን ያው ሙፍቲ ሼኽ አብዱላህ ሲጠሩ ሐጂ አብዱላህ እያሉ የሚጠሯቸው በዚህ እና ብዙ ሰዎች ስለሳቸው መተው እንደጠየቋቸውና እውነታው እንደነገሯቸው መንሃጁ ትክክለኛ መንሃጅ እንደሆነ እንደነገሯቸው ተናግረዋል። አልሐምዱሊላህ ይሄ ምስክርነት ነው። እስከ ወደፊት የሚቀጥል የሆነ ምስክርነት ነው። እኔ ሐጂን አንድ ጊዜ ዘይሬያቸዋለሁ። እንደዚህ መጥተው መጀመሪያ ትምህርት ቤቱ ሲመሰረት አዲስ አበባ መጅሊስ ነበርኩ። መሰረት የጣልኩት እኔ ነኝ መጀመሪያ። ከዛም በኋላ ሰዎች እየመጡ ይጠይቁኝ ነበር። ተውሂዱ ትክክለኛው የማን ነው? ትክክለኛው እውነተኛው የማን ነው እያሉ ይጠይቁኛል። ብዙ ሰው ይጠይቀውኛል። ለብዙ ሰዎች ነግሬያቸዋለሁ። መቼም እውነትና ውሸት እየጠፋ እየከሰረ ነው የሚሄደው። እውነት ደግሞ እየጎላ ነው የሚሄደው።
ለዛ ለከሰረበት ሰው መጥፎ ላይ ላጋጠመው ሰው እድሉ አደረገበት እንጂ እውነት አበዴን ኢላ የውሚ ሰዓ ቂያም ቀን ድረስ እውነት አይጠፋም።